የኢራኑ መሪ ሙጅተባ ኻሜኒ ራሳቸውን ስተው አገር በማስተዳደር የማይችሉበት ደረጃ ላይ መድረሳቸው ተገለጸ። የኢራኑ ጠቅላይ መሪ ሙጅተባ ኻሜኒ ራሳቸውን ስተው በቆም ከተማ ውስጥ ለከፍተኛ የጤና እክል የሕክምና እርዳታ እየተደረገላቸው መሆኑንና ሀገሪቱን ማስተዳደር በማይችሉበት ደረጃ ላይ እንደሚገኙ ዘ ታይምስ አንድ የደህንነት መረጃን ጠቅሶ ዘግቧል። በአሜሪካና በእስራኤል ደህንነት መረጃዎች ላይ ተመስርቶ ለባህረ ሰላጤው አጋር ሀገራት የተላከው ሚስጥራዊ የዲፕሎማሲ ማስታወሻ እንዳመለከተው ሙጅተባ ኻሜኒ በቆም ከተማ በጽኑ ሁኔታ ውስጥ ሆነው ሕክምና እየተከታተሉ ሲሆን የኢራን መንግስት በሚያደርገው በየትኛውም የውሳኔ አሰጣጥ ሂደት ውስጥ መሳተፍ በማይችሉበት ደረጃ ላይ ይገኛሉ ብለዋል። ፌብሩዋሪ 28 በተሰነዘረው የመጀመሪያ ዙር ጥቃት እንደቆሰሉ ከሚታመንበትና ጦርነቱ ከጀመረበት ጊዜ አንስቶ የሙጅተባ ኻሜኒን አድራሻ አንድ ሪፖርት በይፋ ሲያጋልጥ ይህ የመጀመሪያው መሆኑ ተገልጿል። በተጨማሪም ይኸው ሰነድ በመጀመሪያው ዙር የአየር ጥቃት በተገደሉት አባታቸውና የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ በቆም ከተማ ለሚፈጸመው የቀብር ስነስርዓት ዝግጅቶች እየተደረጉ መሆኑን አመላክቷል። በተመሳሳይ የእስራኤል መከላከያ ኃይል ከ12 ሰዓታት አንጻራዊ መረጋጋት በኋላ ከኢራን የተተኮሰ ባለስቲክ ሚሳይል ደቡባዊ እስራኤልን ኢላማ ማድረጉን አስታውቋል። ይህንን የኢራን ጥቃት ተከትሎ በቤርሼባ ከተማና በአቅራቢያዋ በሚገኙ መንደሮች የማስጠንቀቂያ የሳይረን ድምጽ ሲሰማ እንደነበር ተገልጿል። በተመሳሳይ ጊዜ የእስራኤል አየር ኃይል በዋና ከተማዋ ቴህራንና በሌሎች የኢራን ግዛቶች ላይ ያነጣጠረ ሰፊ የአየር ጥቃት ማጠናቀቁን የአገሪቱ ጦር ይፋ አድርጓል። የእስራኤል ጦር እንዳስታወቀው ይህ ሰፊ የአየር ጥቃት የኢራን መንግስት ወሳኝ የሆኑ የመሰረተ ልማት ተቋማትን ኢላማ ያደረገ ሲሆን ስለ ጥቃቱ ተጨማሪ ዝርዝር መረጃዎችን ወደፊት እንደሚያሳውቅ አመልክቷል። በሌላ በኩል ከዚህ ቀደም 5 ነጥቦችን የያዘ የመደራደሪያ ሀሳብ አቅርባ የነበረችው ኢራን አሁን ላይ አሜሪካ ላቀረበችው 15 ነጥቦች የመፍትሄ ሀሳብ ምላሽ የሚሆን አዲስ የ10 ነጥብ ቅድመ ሁኔታ ማቅረቧ ተገልጿል። በቴህራን የሚገኘው ጋዜጠኛ ሙሐመድ ቫል እንዳስረዳው ኢራን ካቀረበቻቸው ቅድመ ሁኔታዎች መካከል በእሷ ላይ የተጣሉ ማዕቀቦች ሙሉ በሙሉ እንዲነሱላት መጠየቋ ይገኝበታል። በተጨማሪም በዩራኒየም ማበልጸግ ዙሪያ ስምምነት ላይ ለመድረስ ፈቃደኛ መሆኗን የገለጸች ሲሆን ሆኖም ይህ የዩራኒየም ጉዳት ከጦርነቱ መጀመር በፊትም ሲነጋገርበት የነበረ በመሆኑ አሁን በጦርነቱ ጫና ምክንያት የመጣ የድርድር አቋም እንዳልሆነ አብራርታለች። ሌላው ዋነኛ የኢራን ጥያቄ የሆርሙዝ ባህረ ሰላጤን የትራፊክ ፍሰት በተመለከተ ደህንነቱ የተጠበቀ አዲስ ፕሮቶኮል ማውጣት የሚለው ነው። ከዚሁ ጋር በተያያዘ ኢራን በጦርነቱ ምክንያት በመላ ሀገሪቱ የደረሰውን ውድመት መልሳ ለመገንባትና ለደረሰባት ኪሳራ ካሳ እንዲሆናት በባህረ ሰላጤው ላይ የማለፊያ ክፍል እንድታስከፍል ሊፈቀድላት ይገባል ስትል ጠይቃለች። ከዚህም ባሻገር ቴህራን የምትፈልገው ጊዜያዊ የተኩስ አቁም ሳይሆን ጦርነቱ በዘላቂነት እንዲቋጭ እንዲሁም ይህ የጦርነት ማብቃት በሁሉም የቀጠናው ግንባሮች እና ሄዝቦላህን፣ ሁቲዎችንና ሌሎች የኢራን አጋሮችን ባካተተ መልኩ እንዲፈጸም ነው። ኢራን በእነዚህ መሰረታዊ ጥያቄዎች ላይ ምንም አይነት የድርድር ማላላት እንደማታደርግ ያስታወቀች ሲሆን አሜሪካ ቢያንስ በመርህ ደረጃ ጥያቄዎቿን ወይም አብዛኛዎቹን ለመቀበል ፈቃደኛ ካልሆነች ወደ ትክክለኛ የድርድር ጠረጴዛ እንደማትመጣና በድርድር እንደማትሳተፍ አቋሟን አሳውቃለች።